ሃይ ሰላም እንዴት ናችሁ? እንግዲህ ዛሬ የላችሁ መጣው ደግሞ የአማርኛ ፊደላት ላይ ያላችሁ ልጆች በዚህኛው ዩቲዩብ ቻናል ነው የላችሁ መጣው። ያው በዚህኛው ዩቲዩብ ቻናል መለቅላችሁ ፊደላቶችን ነው። ፊደላቶችን በደንብ ስችሉ ከዛ ወደ ቃላት ትገባላችሁ ማለት ነው። አዲስ ጀማሪ ሆናችሁ። ስለዚህ ዛሬ የላችሁ መጣሁት ባለፈው ከሀ እስከ ሰ ያሉትን ፊደላቶች የላችሁ መጥቼ ነበር። ዛሬ ደግሞ ይሄው ከሸ እስከ ነ ያሉትን ፊደላት ይላችሁ መጥቻለሁ። የአማርኛ ፊደላት ከሸ እስከ ነ ያሉትን ፊደላት ይላችሁ መጥቻለሁ። ስለዚህ በደንብ ተከታተሉኝ። ያው አዲስ ቤተሰብ ይሆናችሁ ያው እኔ ጋር የምትማሩ የዛኛው ዩቲዩብ ቻናል ይሆናችሁ ሰብስክራይብ ያደርጋችሁ ላይክ ያደርጋችሁ የኔ ዩቲዩብ ቻናል እናሳድገው። ምናልባት ያዛኛው ቢዘጋ ይሄኛው እንዳማራጭ አንድ እሱ ነው። ሁለተኛ ደግሞ ፊደላቶቹንም እንዳይደባለቁባችሁ ፊደል ላይ ያላችሁ ልጆች አዲስ ተማሪ ሆናችሁ ፊደላቶቹን ጥርት አድርጋችሁ ታውቃላችሁ ማለት ነው። ስለዚህ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። ያው መማር የምትፈልጉ ልጆች ባይዙ አዲስ ተማሪ ሆናችሁ እዚህ ጋር ለዩቲዩብ አዲስ ሆናችሁ ልጆች በዚህ ስልክ ቁጥር እየደወላችሁ መማር ትችላላችሁ። በሳምንት 5 ቀን በቀን አንዳንድ ሰዓት በግሩፕም በግልም ስለማስተምር መማር ትችላላችሁ። አሁን ቀጥታ ላስነበባችሁ። እቺ ፊደል ዛቲ ሸ ትባላለች። ሸ መጀመሪያ እነዚህ አንደኛ ባይዙ የአማርኛ ፊደላቶች ሁሉም 7 ልጆች አላቸው ከራሳቸው ጋር። ይሄው 1 2 3 4 5 6 7 8ኛ ፊደላቶቹን ዲቃላ ሆሄያት ይባላሉ። እነሱን አስተምራችኋለሁ ለብቻችሁ። ስለዚህ እነዚህ ቁልቁል ያሉት አንደኛ ፊደላት ይባላሉ። እነዚህ ሁለተኛ ፊደላት ይባላሉ። እነዚህ ጎናቸው ቅጥል ላይ ያሉ እነዚህ ደግሞ እግራቸው ሸፋፋ የሆኑ 3ኛ ፊደሎች። እነዚህ ደግሞ እግራቸው ከስተቀኝ በኩል ረጅም የሆነው 4ኛ ፊደሎች። እነዚህ 5ኛ ፊደሎች ሁሉም እግራቸው ላይ ቀለበት ያላቸው 5ኛ ፊደሎች ይባላሉ። እነዚህ 6ኛ ፊደሎች፣ እነዚህ 7ኛ ፊደሎች። ስለዚህ አንደኛ ፊደሎችን ልንገራችሁና አስነብባችኋለሁ። ቺ ሸ ነች። ሸ ቺ ቀ ቀ ቺ በ በ ተ ቸ ሀ ነ ነ ሀ ቸ ተ በ ቀ ሸ። ስለዚህ እንደዚህ ከነገርኳችሁ በኋላ ላስነበባችሁ። ሸ ሹ ሺ ሻ ሼ ሺ ሾ ሾ ሽ ሼ ሻ ሺ ሹ ሸ። እንደዚህ ሊከብዳችሁ ይችላል፣ ግን እናንተ እንደዚህ ይበሉት። ይሄ ደግሞ ቀ ቆ ቂ ቃ ቄ ቅ ቆ ቆ ቅ ቄ ቃ ቂ ቁ ቀ። ይሄ በ ነው። ለምሳሌ በሰለ፣ በርበሬ፣ በቆልት ነው የምትሉ ይሄን ነው የምትጠቀሙት። በ ቡ ቢ ባ ቤ ብ ቦ ቦ ብ ቤ ባ ቢ ቡ በ። ይሄ ተ ተ ቱ ቲ ታ ቴ ት ቶ ቶ ት ቴ ታ ቲ ቱ ተ። ይሄ ደግሞ ቸ ቸ ቹ ቺ ቻ ቼ ቺ ቾ ሀ ሁ ሂ ሃ ሄ ህ ሆ። እንዲህ ሃን አስተምረን የለም እንዳትሉኝ። ይሄ 3ኛ ሃ ነው። 3 ሃ ነው ያለው። በቅርጽ ይለያያል እንጂ 3 ሃ ነው ያለው። ይሄ ደግሞ ነ ኑ ኒ ና ኔ ን ኖ
ስለዚህ እነዚህ የአማርኛ ፊደላቶች ቀስ ብላችሁ ነው የምትጽፉት። ልክ እኔ ስላችሁ እልላችሁና ፓውዝ እያደረጋችሁ እያቆማችሁ ትጽፉታላችሁ። ፓውዝ እያደረጋችሁ ጽፋት። ባይዜ ቋንቋ ልምድ ነው። እናንተ አረብኛ ለምሳሌ ለምዳችሁ ነው አይቻላችሁት። ለምሳሌ አረብኛ በተለያየ እንግሊዘኛ ምን ይችላል ለምዳችሁ ነው የያዛችሁት። ስለዚህ ቋንቋ በልምድ ነው እንጂ የሚያዘው ይሄ እውቀት ትልቅ እውቀት ያስፈልገው። ለምሳሌ አንድ ልጅ አማርኛ መናገር የሚችል ልጅ ለምሳሌ ሸገር እሄዳለሁ ካለች ይሄን ለመጻፍ ሸገር እሄዳለሁ ለማለት ሸገር ያስፈልጋል። መጀመሪያ ሸገር ለማለት ሸን ማወቅ አለባት። ሸ ማወቅ ደግሞ ቀላል መጻፍን ቀላል ነው። ሸ በልምድ ነው። ለምሳሌ ቺን ሸ እኮ 2 ቀን ልትፈጅባችሁ ትችላለች ለመያዝ ሸ ሹ ሺ። ስለዚህ በየቀኑ ለምሳሌ አንድ ሰዓት ባስተምራችሁ ብትማሩ በእርግጠኝነት ሆኜ ትይዙታላችሁ። ስለዚህ ምንም የሚያስጨንቃችሁ ነገር የለም ማለት ነው። የለም በ ይሄም በ ነው። ተ ቸ ሀ ነ እነዚህን በእርግጠኝነት ትችሉታላችሁ። ምንም የሚያጨናንቃችሁ የለም። ስለዚህ በዚህ ስልክ ቁጥር እየደወላችሁ ማናገር ትችላላችሁ ምንም ሳትፈሩ። ምንም ማለት አላቅም ብላችሁ ማፈር የለባችሁ። ሳያውቁ መቅረት ነው ማፈር እንጂ ሳያውቁ አውቃለሁ ብሎ ወደ ትምህርት መምጣት ዛቲስ ትክክል ነው። ስለዚህ ኑ ተማሩ፣ በርቱ። ለዛሬ እየላችሁ መጣሁት እነዚህን ፊደላቶች ነው። ቀጣይ ደግሞ እየላችሁ እመጣለሁ። ቀጣይ ዙር ደግሞ ማስተምራችሁ በቦርድ አሁን ክላሱ በደንብ ስላልተመቸኝ ነው በቦርድ እየጻፍኩ ነው ማስተምራችሁ በቦርድ ማለት ነው። ስለዚህ ለዛሬው እዚህ ላይ ይበቃልኛል። እወዳችኋለሁ። መልካም ቀን መልካም ወይም ቀን ካያችሁት ቀን ማታ ካያችሁት መልካም ምሽት እላችኋለሁ። አመሰግናለሁ። ይመቻችሁ።